እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ሕፃን አታሳምማችሁ? ድምጽሽ እንዳይሰማ መጥቶ ይገሉሻል የምትባል ሕፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መድከም ካላዳከመን እውነትም የዚህ ቤተክርስቲያን አካል አይደለንም፣ ጎለናል ማለት። ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰውት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስል አያሳምመንም ታይደኛል? አያምንም። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር፣ ከንስሐ በራቃችሁ ቁጥር፣ ከሥርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁት በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ አታያቸውም፣ እኛ ግን እንፈራለን። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደው ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስር ስንቀመጥ የሚሰማንን ሰላም እናውቃለን። ባንጸልይ ዝም ብለን ቁጭ ስንል ተጽናንተን እንባችን ታብሶ ነው የምንሄድ። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም፣ አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ፣ ቤተክርስቲያን መምጣት አያስፈልገኝም ይላል። ይህ ስህተት ነው። ክርስቲያን ስህተት ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንስሐ መግባት አንችልም፣ ቤታችን መጠመቅ አንችልም፣ ቤታችን መቁረብ አንችልም፣ ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እኔና እናንተ እኮ ንጽህና ቢኖርን ቅድስና ቢኖርን እግዚአብሔር አምላክ ስለኛ ቅድስና ብሎ እቺ ነገር ይምራታል። ታውቃላችሁ አይደል?